ንቀውናል ደፍረውናል ብታምኑም ባታምኑም በቁም ሞተናል ውይይት ነው ሰላማዊ ሰልፍ ነው ወይንስ እንደ ወያኔ ወጣቶች ታጥቃችሁ ትሰለፋላችሁ ለምንድን ነው የተባለ እንደሆነ በኢትዮጵያ ሁሉ መጠቀም ይፈልጋል አብዛኛው ኢትዮጵያን እንደትና ኢትዮጵያን በጎም ይፈልጋል የራሱን ምቾት ይፈልጋል ነገር ግን የኢትዮጵያን ችግርና የኢትዮጵያን መስዋዕትነት ለመካፈል ሁሉም አይፈልግም እንዳላችሁት የደሃ ገበሬ ልጅ ብቻ ነው እየታነቀ የሚጋፈጠው ወታደሩን በእኛ ያህል መጠን እናጠናክረው እና በአስቸኳይ እንድረስ የቀራዳ ሳይከፈት የሚለውን ነገር በአደባባይ እንበይናለን በህግ እናወጣለን በይሁንታ እንቀበላለን በተግባር ሲሞከር ሙሾ ነው ገና ጦር ሜዳ ሄዶ ጠላትን አይቶ መግደሉ ነው መሞቱን ሳይው ከመኪና በራሱ እየወረደ ቢሞት ወጣት አለ ቢጅን ነው ይሄ ከኢትዮጵያ እንደ በቀለው እኔ አባቴ በኳስ ሜዳና በመናም ተደብድቤ የመጣው ነው ራሱ ያጠናግረኝ ደብድበኝ ነበር አሁን ግን እነኛ ይሄንን ሲያደርጉ ህብረተሰቡ ቤተሰቦቻችንን መቀስቀስ አለባቸው በእውነቱ በአሁኑ ደቂቃ የባህር ዳርን ዘይት ፋብሪካ ዲስማንትል እያደረጉ ነው የባህር ዳርን ፔዳጎጂ ስኩል ኮሌጅ እያወላለቁ ነው ቴክኒካል ስኩሉን እያወላለቁ ነው ይሄን ጎፈራችን የሆነው ማዕከል ለሚቀጥለው 10 ዓመት ይበቃቸው እህል እየዛቁ ነው ህብረተሰቡ ግማሹ አዛውንቱ ወንዱ ሴቱ ወጣቱ ቤቱን ዘግቶ ግማሹ ከቤቱ ወጥቶ እንደ እንስሳ በየንቱኑ አሸምቆ ነው የሚገኝ ጎንደር ተከቧል ያንዳንዱ ደቂቃና ሰከንድ በእያንዳንዱ ወገናችን ህይወት ላይ ይወስናል እና ቅድም እንዳልኳችሁ እነሱ ከረኛ እስከ ምሁር ተነስተው ሲያበቁ ለኩ ዓላማቸው ተፈልፈው ሲያበቁ ይሄን ያደርጋሉ ንቀውናል ደፍረውናል ብታምኑም ባታምኑም በቁም ሞተናል ውይይት ነው ሰላማዊ ሰልፍ ነው ወይንስ እንደ ወያኔ ወጣቶች ታጥቃችሁ ትሰለፋላችሁ